ሰላም የሃሎዊን እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሰላም ነው፣ እግዚአብሔር ይመስገን። አሁን ደግሞ ቀለል ያለ የመኮረኒ አሰራር ይዤላችሁ መጥቻለሁ። ለራት ነው ማለት ነው። እዚህ ጋር ሁለት መኮረኒ ነው የምሰራው። እዚህ ጋር ሁለት ማጀን ጦማት አለ፣ ቱና ነው የምሰራው። እዚህ ጋር ሁለት ፍሬ ቲማቲም ከተፍኩኝ፣ ግማሽ ቃሪያ፣ እዚህ ጋር ደግሞ ሁለት ፍሬ ትልቅ ሽንኩርት። እዚህ ጋር ውሃ እየፈላ ነው፣ ፈልቷል። ቶሎ እንዲያልቅ ሁለት ቦታ ነው ማለት ነው ለኮስኩት። እንጀምራለን። በስመ አብ። ሽንኩርት ትንሽ ውሃ እስከሚመጣ ይጠብቃለሁኝ። ውሃ ድርቅ ስል ዘይት ይጨምራለሁ። በተለይም ይሄ አሁን አዲስ ለሚመጡ ልጆች ጠቃሚ ነው። ስለዚህ ላይክ እያረጋችሁ እባካችሁ ላይክ እያረጋችሁ እንደዚህ ከበሰለ በኋላ ዘይት ጨምራለሁ። ዘይት እንዳይበዛ ቲማቲምና ቃሪያ ጨምራለሁ። አሁን ሀቢብቲ እዚህ ጋር ውሃ ፈልቷል። ጨመርኩኝ። ግዴታ ጣዕም እንዲኖረው ትንሽ የጨው ማድረግ ያለባችሁ ውሃ ላይ። ከዛ ዘይት እንደዚህ ቲማቲም ከበሰለ በኋላ ማጆን ቶማቶ ጨምራለሁ። ትንሽ ብስል ስል ቆንጆ ጣዕም እንዲኖረው ማለት ነው። ጨው ጨመርኩኝ። በነገራችን ላይ ቪዲዮ ሲቀርጽ አይመስልኝም፣ በእጄ ይዤ ነው የሚቀርጸው ካሜራ እስከሚገባ ኢንሻአላህ። ሽንኩርት ከበሰለ በኋላ እንጨምራለን። ሁለት ራስ እዚህ ጋር ቅመም የሚያስፈልገን ቆንጆ በርበሬ፣ ይሄ የዚህ ጋር ቅመም ነው ስሙን አላውቀውም፣ ይቅርታ። ፍልፍል አስወድ፣ ሌሞን አስወድ፣ ግርፋ ያኔ ምንድነው በእኛ ቀረፋ ማለት ነው። ከዛ ጥቁር አዝሙድ፣ ነጭ አዝሙድ ማለት ነው። ነጭ ቅመም እዚህ ጋር ከሞን አለ። በአረበኛ ደግሞ ምንድነው የሚባለው? ሄል፣ ፍልፍል አስወድ፣ ሌሞን አስወድ፣ ሐበት ባረካ፣ ከሞን፣ ኪዝባራ እንጨምራለን ማለት ነው። አሁን ቅመም እንጨምራለሁ። እንደዚህ ትሆናለች። እዚህ ጋር አንድ ማጂ ጨምራለሁ። ማጂ የዚህ ካርቶን ግን ሁለት ነው የሚይዘው። እኔ አንድ ፍሬ ጨመርኩኝ። ጫው ስላለው ጫው እንዳይበዛ ማለት ነው። በዚህ አጋጣሚ ነጭ ሽንኩርት አድርጎብኝ ነበረ። ነጭ ሽንኩርቱን እንደዚህ አንድ ሁለት ፍሬ ዝንጅብል ጨምራለሁ። ከዛ ዘይት አርጌ ይፈጫለሁ ማለት ነው። ሁሌም እንደዚህ አዘጋጅቼ ነው የሚያስቀምጠው፣ ያው ሰዓት ስለማይኖረኝ ማለት ነው። እንደዚህ አረኩኝ። ፈጭቻለሁ። እንደዚህ ጨምራለሁ።
ጨምሬ ከዛ እንዳይበላሽ እንዳትረሱ ዘይት ከላይ ላይ አድርጉ። ዘይት እንደዚህ ዘይት አድርጋችሁ ፍሪጅ ውስጥ እንደፈለገ እስከ 2 ወር ይቀመጣል፣ አይበላሽም። እናመሰግናለሁ። ፈቅቼ ያዘጋጀሁት አለ። እቺን አክል እጨምራለሁ አሁን እንትኑ ላይ ሞክሮኒ ላይ ሞክሮኒ በስሏል። አሁን አወጣለሁ። ከዛ ሶሱን ደርሷል። ከዛ ሶሱ በጣም ከበሰለ በኋላ ሊያወጣ ስል ነው ቱና የምጨምረው። ሞክሮኒ ደርሷል። አሁን እዚህ ጋር ላይ እንትን አደርገዋለሁ። ቱና ጨምራለሁ። ሶሱ ደርሷል። ዘግቻለሁ። አሁን እዚህ ጋር ቱና ትንሽ ጣዕም እንዳይኖረው ያኔ ቆንጆ ጣዕም እንዲሰጠው እዚህ ጋር መጀመሪያ አሞኩኝ። ከዛ ሶሱን እዚህ ጋር ገለብጣለሁ። ሶስ ገለበጥኩ። ቱና ላይ ጨምራለሁ። አሁን ሞክሮኒ እጨምራለሁ። እዚህ ላይ ደርሳለች። ሶሱ ይሄን ይመስላል። ከለሩ ያምራል። አሁን ሞክሮኒ እጨምራለሁ። ደርሷል ነው እንብላ። የዛሬ ራት ይሄንን ይመስላል። ሞክሮኒ ደርሳለች ነው እንብላ። አመሰግናለሁ እና አስተያየት ኮሜንት ላይ አስቀምጡልኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ላይክ ሼር እንዳትረሱ።